አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰቦች እንዴት ናችሁ? አላህ ከነጋ ሁሉ ሰላም ነው አልሐምዱሊላህ። ዛሬ እስኪ ዶናት እንስራ ማለት ነው አብረን። እዚህ ጋር ማቴሪያሎችን አቀራርቤያለሁኝ። ሳህን አቅርቤያለሁ። ደቆት በምታወጥ ሳህና ያኔ መለኪያ ኩባያው ስለሌለኝ በራሴ ግምት ነው እየሰራሁ ያለሁት ማለት ነው። 3 ሳህና ትንሿ ሳህና ናት የሾርባዋ 3 ሳህና ዱቄት አደረኩኝ። እንዲሁም 2 ማንኪያ የሾርባ ማንኪያ ሀሊብ ኒዶ ወተት ኒዶ ማለት ነው። ደግሞ ጨው እዚህ ጋር ደግሞ ሱካር ማለት ነው በሾርባ ማንኪያ ሁለትና ትንሽ እየጠባ አድርጌበታለሁ። ያው የደቆቱ ሁኔታ ስለሚወስነው ማለት ነው። ከዛ እዚህ ጋር ደግሞ እንትና አደባልቀዋለሁ። ወተቱን፣ ጨውን፣ ሱካሩን፣ ዱቄቱን አድርጌ በአንድ ሚክስ አደርጋለሁ ማለት ነው። ታቀላቀልኩት በኋላ እዚህ ጋር ደግሞ ትንሿ ፊንጃል ናት ወይም ትንሿ ስኒ አልጨረስኩትም። ዘይት አደረኩና አደባለቅኩት። እዚህ ጋር ደግሞ ከ10 ደቂቃ አካባቢ እርሾ ወይም ካሜራ በጥብጬ ለብቻ ኖረው ነበር ማለት ነው። እሱን ጨማመርኩና ሚክስ አደረኩ ማለት ነው። ያው ውሃ ጨምሬ ማደባለቅ ስላለብኝ ያደባለቅኩ ነው አሁን። በነገራችን ላይ ካሜራው አቀማመጡ በጣም ስላስቸገረኝ የተስተካከለ አይደለም አቀማመጡ ማለት ነው። ታታች በሩን ስከፍተው የሆነ የማንጸባረቅ ባህሪ ስላመጣብኝ ያው ትንሽ ስለ ካሜራ አቀማመጥ በጣም ይቅርታ ጠይቃለሁ ማለት ነው። እዚህ ጋር ይሄን እንግዲህ እንደምታዩኝ ማሸት ላይ ነኝ። ያደባለቅኩ ነው። አሽቼ ቢያንስ እስከ 10 ደቂቃ ብታሽ አሪፍ ይሆናል ማለት ነው። ጨረስኩ። እዚህ ጋር ገጥሜ እስከ 40 ደቂቃ ቆየሁ። በኋላ ተመልሼ ስመጣ ይሄው እንደዚህ ሆኖ በአማረ ቆንጅዬ በሆነ ኩፍታ ጠብቆኛል ማለት ነው። ማሻአላህ ተባረካለ። ይሄው እንደምታዩት ልስልስ ብሎ ቆንጆ ሆኖ ጠብቆኛል። አሁን ወደ መዳመጡ ሄዳለሁ ማለት ነው። ካሜራ ላስተካክል ብል በቃ እምቢ አለኝ ማለት ነው። ከታች ጨሬው እምቢ አለኝ፣ ዘወተው አስቀመጥኩኝ። እዚህ ጋር ደግሞ ጣውላው በጣም ቆንጆዬ ሴራሚክ ጣውላ ነው። በጣም ትልቅ ነው። ለማጠብ ራሱ በግድ ነው አንስቼ ማጥበው ማለት ነው። እዚህ ጋር ያው እንግዲህ እየዳመጥኩኝ ነው። በነገራችን ላይ ያው እንግዲህ የየቤቱ ይለያያል። ሁሉም ቤት ማቴሪያል ሊሟላ አይችልም። ሁሉም ቤት ያው ከሞላ ጎደል ነውና ማለት ነው። እንትን መሳሪያው ብዙም ያው በራሴ ግምታዊ ነው እንትን የምለው እና እዚህ በኩባያ ነው እየቆረጥኩ ያለሁት። ኩባያው ትንሽ ደንደን ያለ ነው። ትንሽ በእጄ ጫን ታድርገው የመቁረጥ ባህሪ ይኖረዋል ማለት ነው። ያኔ ቅርጽ ይዞ ክብ እንዲወጣልኝ እንደዚህ እያደረኩኝ እንትን አልኩ ማለት ነው። እየቆራረጥኩ ነው ያለሁት አሁን። እንደዚህ አድርጌ ከቆራረጥኳቸው በኋላ ቆንጆ ሆነው በድቡልቡሌን በማዕዘን ወጡ። ከዛ ደግሞ መካከል ላይ ግዴታ ክፍተት ስለሚያስፈልገው የሃይላንድ ግጣም አዘጋጀሁና በዛ በሃይላንድ ግጣም
እንትን እያልኩ ነው ያለሁት ማለት ነው። ቅርጽ እያወጣሁ ያለሁት። በነገራችን ላይ በጣም አስቸግሮኛል። ሃይላንዷ አለቅልኝ ብላ ማለት ነው። እንዲች ካደረኳት በኋላ በጣም ነው እዛው በቃ ለምስምስ እያለች እምቢ አለችኝ። ግን የራሱ አለ እሱ ቢገኝ አሪፍ ነው፣ ያፈጥናልም ለአነሳሱ ማለት ነው። ያው በቻልነው አቅም እቤታችን ባለ ነገር መጠቀሙ ምንም ማለት አይደለም ማለት ነው። ግዴታ መሳሪያ መቅረብ አለበት አንልም። እቤታችን በሚያስፈልጉ እቃዎች ልንጠቀም እንችላለን ማለት ነው። እኔ ከሁሉም በጣም ደስ ያለኝ እዚህ ጋር ጣውላው ነው። ጣውላው በቻልነው አቅም ብንሰራ ብንዳምጠው በጣም ትልቅ ስለሆነ እንደ ልብ ያሰዳል ማለት ነው። ያውም በደንብ አድርጌ ወደ ካሜራው እንትን አላልኩትም። ያው ያቀማመጥ ችግር መጀመሪያ ላይ እንደነገርኳችሁ ለዛ ነው። በጣም ትልቅ የሆነ ነው መዳመጫ ጣውላው ማለት ነው። ያው እንግዲህ ጣውላይቱም ጋራ ማዳመጫይቱም ትንሽዬ ናት። እሷ ጋራ እያንከባለልኩ ይዣለሁኝ። ያው በደንብም ታላሳሳው በደንብም ካላዋፍረው ልከኛ አድርጌ ዳመጥኩት። አሁንም ያው እንደነገርኳችሁ በኩባያው ቅርጽ አወጣለሁ ማለት ነው። ያው ጫን የምለው በሁለት እጄ ቁርጥ ብሎ እንደወጣ ነው፣ እንዳያስቸግረኝ ማለት ነው። ጫን ስለው ሊጡን የመቁረጥ ባህሪ ይኖረዋል ኩባያው ማለት ነው። ያው እንደዚህ ካደረኩ በኋላ በደንብ አድርጎ ነው ቁጭ አደረጋቸው ኩባያው ቅርጻቸውን ይዘው። ግን እንትን በሃይላንዱ አስተካክሌ ሳነሳው የሆነ ስትሬት አይመጣልኝም። ለምን እንደሆነ አላውቅም። የሆነ ከአንድ በኩል የመርዘም ከአንድ በኩል የማነስ ባህሪ ያመጣብኛል። በእጄ ሲይዘው ሲሆን ብቻ አላውቅም። እንደዚህ በማድረግ ሁሉንም ጨርሳቸዋለሁ ማለት ነው። ሃይላንዷ በጣም ነው ያስቸገረችኝ፣ አልነሳልኝ ብላ ማለት ነው። በጣም ነው እያስቸገረችኝ፣ ለመያዝ በጣም ትንሽ አዳጋች ነበረ። ከዛም በኋላ ይሄን እንደዚህ እንደምታዩት ሁሉንም ቆራርጬ ጨረስኩ ማለት ነው። ያው እንግዲህ ሊጡም እንዳያችሁ ትንሽ በርከት ስለሚል ወደ 3 ሳህን ቆራርጬ ጨረስኩ ማለት ነው። እዚህ ጋር ዘይቴን አዘጋጅቻለሁ፣ ሞቋል። ወደ ጠበሳ ሄድን ማለት ነው። ያው አሁን ላይ በነገራችን ላይ ሙቀትም ስለሆነ የማሸት አቅሜ በጣም ነው የቀነሰው። በጣም ሞቀኝ በጣም ማለት ነው። ምን እንጃ ለምን እንደው ሙቀቱ በጣም ኃይል አምጥቷል። በደንብ ተደርጎ ብታሽ ከዚህ የበለጠና ያማረ ይሆናል ማለት ነው። ያው እንዳልኳችሁ ከአንድ በኩል ትንሽ ይሆንብኛል። በአንድ በኩል ስትሬት ወይም ክብ ሆኖ አይወጣም ያልኳችሁ። ካነሳው የሆነ ሞዴል እንደማለት ባይጤ ይሆንብኛል። ለዛ ነው መጀመሪያ ላይ እንደገለጽኩላችሁ ማለት ነው። ያው እንግዲህ ጨራረስኩኝ ጠብሼ። እዚህ ጋር እቃ አዘጋጅቻለሁኝ። እዚህ ጋር ደግሞ የተፈጨ ሱካር ማለት ነው። ያው
ሱካርም የሚወዱ አሉ፣ ሱካርም የሌለው የሚወዱ ስላሉ ሁሉንም ማድረግ አለብኝ ማለት ነው። እንደዚህ ሱካሩን እያተመተምኩኝ እንትን መደርደር አለብኝ የተዘጋጀው እቃ ላይ። ወላሂ ነው የምላችሁ፣ አንድ የተረፈ የለም። አንድ ለሚስላህ ማለት ነው። ሁሉም ተበልቷል። ማሻአላህ ተባረካላ። አንድ ሰው ልጅ ሰርቶ ሲበላ ሲያልቅ በጣም ደስ ይላል ማለት ነው። ትልቁ ነገር ለሰው ልጅ ሰርታችሁት ሲበላ በጣም ደስ ይላል እና በጣም ነው ደስ ያለኝ። በጣም ስለተበላ ደስ ይላል። ማንኛውም ሰው ለፍቶ ሰርቶ ሲበላለት ሁሉም ሰው ደስ ይለዋል። እና እንደዚህ እያደረኩኝ እቃው ላይ ደረድራለሁ ማለት ነው። እዚህ ጋር ይሄው እንደምታዩት እንዲህ አድርጌ ሱካር ያለውና ሱካር የሌለው አድርጌ ለይቼዋለሁኝ። እንደ ሁሉም እንደ ፍላጎቱ ይጠቀማል ማለት ነው። ከዛ በመቀጠል ደግሞ እዚህ ጋር የማሳያችሁ እኔ በጣም ከባድ መስሎ የሚታየኝ ማለት ነው፣ ከምንም በላይ ከብዶ የሚታየኝ ኩብስ እርጋግ የሚባል አሰራር ነው። ከስራ ሁሉ በጣም ቀላል እሱ ነው። ወላሂ ምንም ድካም የሌለበት ምንም ልፋት የሌለበት ቀላል ስራ ይሄ ነው። ሰርታችሁ ሞክሩት ማለት ነው። እና በተረፈ ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ውድ እህታችሁ ነኝ ማለት ነው። አበረታቱኝ እስኪ፣ አይከፈልበት አይደል? እንደምን ችግር አለው? ሰብስክራይብ አድርጉኝ። ሰብስክራይብ ማድረጉ እኮ አይከፋም። እና እንደዚህ ከጨራረስኩ በኋላ እንግዲህ ሻይ ቡና ማዘጋጀቻለሁ። አሁን ቀጥታ ወደ ሳላ